ገና ከሽሬ ሄደሽ መቀሌ ደርሰሽ ደደቢት እዛ ሄደሽ ገና ሁለት ደቂቃ የምታስደስትው ነገር 7 ሰዓት ሙሉ ይለምንሻል ማለት ነው። ወይኔ ባሉ ሁለት ደቂቃ የሚጨርሰው ነገር 7 ሰዓት ሙሉ የሚለምንሽ በዓል አላህ ይርዳል። ሽሮ ዱቄት ምንም የለኝም እኔ እዚህ አልጋ ነው ያለው። ውሃ አለ፣ በርበሬ የለም። በርበሬ የለኝም። የእህል ነገሮች የለኝም። ታረነኝ ነዲሮ ፋሚሊ ነቲማ በርበሬ በጥብስኪያ ነው ለሰው ታጸቢው ንገረኛ። አውሮፓ ነው የምትኖሪ ወይ አፍሪካ ውስጥ ነው አንቺ? ቆይ ኧረ አንተ ሰውዬ ቆይ ቤቱን ላሳየህ እንዴ? የምረኝ እኮ ነው። እግዚአብሔርን የለኝም እንዴ የማልኩኝ እኮ ነው። ጥላሸት የለም፣ ድስቱ ጥላሸት የለም። እንደዚህ ትቀባለች። በቃ ምንም የለኝም እኔ። የምግብ አይነቶች የሉም። እንቁላል አምጥተሽ እንቁላል ትጠጣለች። የለም እንቁላልም ዶሮም የለም። አንተ አማርኛ አይደለም እንዴ የምትሰማው? እኔ የለኝም። 2 ሊትር ጠጪ ብሻን። አይ ሰዓት መግደል እንዳይለምን ሰዓት ትገላለች። ሁሌ በቃ ጭቅጭቀን ምንድን ነው? ተጋሩ እኮ በጀግንነት የሚታወቅ ነው። ቆራጡ ጀግና ነው። ወሳኙ ነው። እሱን ማሳይተናል እኮ አባቴ። እሱን አሳየሁህ እኮ። አሁን ግን ስማ ልንገርህ። ቀስ ብለህ አስረዳኝ ሰውዬ። ቀስ ብለህ እንዲገባኝ ቀስ ብለህ አስረዳኝ። አዳምጪኝ። እሺ ተረጋግተሽ አዳምጪኝ። ጫማ አለ አይደለ? ስኒከር ጫማ ውስጥ ውሃ ጨምረሽ ከስኒከር ጫማ መጠጣት። በቃ ይኸው ቀየርኩልሽ። በቃ የለም ሌላ ፊደምበር ቢፍል ይደካል። መጀመሪያ አንተ ቅጣትን ተቀጣና 2 ቅጣት አለ። 2 ቅጣትን ተቀጣ። ከዛ ነው ይቀጣል። ችግር የለም። ንገሪኝ፣ ቶሎ በይ። በቃ አልጀምርም። ቶሎ ንገሪኝ። 2 ቅጣት አለው ይሄ ሰውዬ። 2ቱም ቅጣት ከባድ ቅጣት ንገሩኝ እባካችሁ። ኮሜንት ላይ ጻፉልኝ። ከባድ ቅጣት ንገሩኝ ጋይስ። ገና ከሽሬ ሄደሽ መቀሌ ደርሰሽ ደደቢት እዛ ሄደሽ ገና ቀስ በል። ምን ማለት አጥቆለች ነው አሰይት ወደኝ ንገሩኝ። አንቺ ስር ያሉት በቃ ሰዓት መግደል ብዙ ነገር የምናሳይበት ጊዜ ነበረ። ሰዓት ትገላለች እሷ እንደ ፈሪ እንደ ማንቸስተር ዩናይትድ በረኛ ማለት ነው። ሰዓቱን ለመግደል አንድ ጎል አስቆጥሮ ኳስ ይዞ እንደዚህ ሰማ በቃ ስማኝ አሁን ቅጣትን ስማኝ። በርበሬ ውሃ ውስጥ እንትን አድርገህ ፊትህን ታጠበው። አንደኛ በቃ ቅጣት በቅጣት ይሻራል። በቃ እንደዚህ ነው የምትፈልገው አይደለ? ከኔ ቅጣት ለማብለጥ ቅጣት በቅጣት ይሻራል። አለቀ ደቀቀ። በአንድ አዲስ እንጫወት። በቃ خلاص ተስማማ። እንደዛ ከሆነ አንድ ቅጣት ይቀርሃል። የትኛው ቅጣት? ይሄ ስንከራከር ይቀርሃል። አንድ ቅጣት ስትከራከሪ ቢዚ ያረክኝ እኔ እንዳለ ስማኝ መቀጣት ካለበት ተቀጣ። አንተ ሰውዬ እንደ ሴት አትጨቃጨቀኝ። መቀጣት ካለበት ቅጣትን ተቀጣ። ይሄን አይቀጣም። እየተጨቀጨቅሽኝ እኮ ነው እየጨቀጨቅሽኝ ያለቀው። ግን ምንም እኔ አላየሁም፣ አልለመንኩም። ስፒድ ቻሌንጅ ሙሉልኝ አላልኩም። ምንድን ነው እንዴ? አትረጂም እንዴ አንቺ? አልቀጣም። መጀመሪያም ብዬሻለሁ እኮ አንቺ ነው ሰዓት የምትገልዩ። ቶሎ ብለሽ ቅጣት ወንድ አይደለህ እንዴ? ምንድነው? ወንድ እኮ ነህ እንዴ? ወንድ ልጅ አይጨቃጨቅም። እግዚአብሔር ስማኝ እኔ እቀጣለሁ ብዬሃለሁ። እኔ እቀጣለሁ ብዬ ነበረ። ግን ደግሞ ምንድነው? ስማኝ አሁን ተቀጣ። አዲስ እንጀምር ወይ ትወጫለሽ? ይኸው በቃ ይመችሻል። አዲስ አንድ ብለን ብለን እንጀምር ወይስ አይመችሽም? አሁን ቆርጦ ንገሪኝ። سمع جايز نوصادو ويس هم بحدش نጫወት ውድ ዛኸረጢት አዊው ፈሪ አንተ ነበር አለቅላቂ። 2 ቅጣት እኮ ነው እየሻርክ ያለው። አለቅላቂ ነው። እግዚአብሔር አንተ መላጣ እንዴ! እውነቴን ነው። ያንቺ በዓል እየተሰቃየ ነው። ወይኔ እንደዚህ ከጨቀጨቅሽ ከመረጋሮ ሲጀመር አንተ ወንድ አይደለም። አለቅላቂ ሳይቀላል ወይኔ ባልሽ አላህ ይርዳው። ወይ
ቅድም አልባልሽ እውነቴን ነው። ማን ምን እንደዚህ ላላቀኝ ባ ከነደካ እግዚአብሔር አንተ ሁለት ጊዜ እንትራለክ ሁለት ደቂቃ የምታስደስትው ነገር 7 ሰዓት ሙሉ ይለምንሻል ማለት ነው። ወይኔ ባሉ ሁለት ደቂቃ የሚጨርሰው ነገር 7 ሰዓት ሙሉ የሚለምንሽ ባል አላህ ይርዳል። ስማ ለታርጉለት ለባሏ አይ ለችኳ ሰማኝ ማልንገርክ አንገላታ ሲስተር እያባረርሽ ነው። አሁን ትጫወታለች አትጫወትም? አሁን ላስት ግን የለም እየጨቀጨቅሽኝ አሁን ነው በቃ ዝም እዚያ ተጫወት ነው ያኑጻት ማስተር ፕሊዝ አይ ጫወት ይኸላይ ጫወታ ጭራሽ ጫወት እዚያ ብቻ ሰራ ማራን እዚያ ብቻ ትግንስ ይያወጽ ፕሊዝ ኖ እንኳን አላላችሁም ኑ እኔ ጋር ወላሂ እናመሰግናለን ጊፍተሮች ምናምን አላል እዚያ ማርያምን እዚያ ትግንስ ይያወጽ ቤዛ ደብል ጋይስ ደብል ክሎዝ አንሳር ፕሊዝ ጋይስ ደብል ያለው ቴንክስ ሶ ማች ናትዬ እሰይ የኔ አባት ደብል ዘማን ገለከ ታንኪ ፑሽ ኖ ፕሮብሌም ማራምን ከማደካ ወደይ ዘይ ስቂሉ ዘንቢል ባ ከመይ ደብሽቃ ክልተ ቁጽዓትስ ከም ሰበይት ጭቃጭቅኒ ጋይስ ታፕ ጨቀጨቀ አመሰግናለሁ go please do something ዘንቢሉ ማርያምን ወደዚ ያው ተደብቃችሁ ማጥቃት ነው። እንደዛ እኮ ነው ተደብቆ ነው እኔ ያጠቆት እንጂ ፍለፊት አይዋጋም። እዚህ አስዕርና ተወጪና ማለት ማርያምን እዚህ አስክንጸሩኝና ግድም አባቦለም ቱሮዚ አንደልዳም ደቂቃ ጨምሪልኝ ይላል። ሶስት አንድ አበባ ጋይስ ሁለት ሰው አንድ አበባ ፕሊዝ ሁለት ሰው አንድ አበባ ጋይስ ይሄን ቅጣት መቅጣት አለብን። ይሄን ሰውዬ ክልተ ሰው ጋይስ አንተ አበባ ነመለም አንድ ሰው ጋይስ አንድ ሰው አንድ ፍላወር ጋይስ ሓደ ሰው አንተ አበባ HD ፋሚሊ አንድ ነመተክ አባቦታክ ፋሚሊ አባቦታክ ወቹ አባቦታክ እግዚአብሔርን አልምረውም፣ ጭራሽ አልምረውም። የሰውዬ አሁን እምብርህ መስሏል። አልተውም። ቴንክ ዩ ሶ ማች ናትዬ ቴንክ ዩ ማርያምን ውዕለትኻ በዚህኒ እግዚአብሔርን ውዕለትኻ በዚህኒ ኡፍ ጠጣ፣ በደንብ ጠጣ የኔ አባት በደንብ ጠጣ። ጥጥት አድርገው በደንብ አድርገህ ውዕለትኻ በዚህኒ ናትዬ ኡፍ ይብረነ ሰልጴስ ወፊቱን አሁን በሰት ይቀራል ማለት ነው። ቀጣ እነግርሃለሁ። ላላ ጃሪት ይበቃ ይخدልካ አተነንታይ ነው ጉዳዩ ማርያምን ወድዛ አንዘር ናታይ ልባል አትخስ ገጽክ በበርበረ ተሐጸው እኮ ይልኒ ዋ ናመሰበን አትخስ ሙሉ ራስ ተዘፍዘፉ እኮ ይልኒ አንዚ ሰመገ ፋትም ሐራ خايفنا نسوي አማረኛ والله على الخير እንሂድበት የመላጣውን ሰው እንሂድበት والله ሂዱበት ሜ አረታ አሚር ያርግሲሳ والله ማልት ቤካ على الخير አባይ ጊፍት ለለኩም በጊፍት ላይ ወልኩም ለብታብታብ እሺ ጋይስ ጊፍት ላይ ወልኩም በታብታብ እሺ ሚሊቂ ሌባ ጋይስ ታብታብ አድርጉ ታብታብ መጎዳ ሚሊቁ አበደን ሆይ ማል ይፈልኝ ያከማ ሚሊቂ ያ ምርታ ጋላክሲ ተካ አላላላላላላላላላ
ታፕታፕ ጋይስ ታፕታፑን ሂድበት። አለቀ። ቅጣት ጻፉልኝ። እስከዛ ቅጣት አደራ። ደግሞ ታይሚንግ እያያችሁ ስማኝ። ትቀጣለህ አሁን ከየት ይመጣል ብለህ ነው? ከዳን ጉዲስና አቦዴ ባቲያሲ አራራው ሌባ አንተ ከደቱ ዳቲ ፊፉ ከዳን ጉዲስና ጀዳ በዲያ ጀላ ሄደች። አለው አልሄድኩም አለው ሄደች ይላል እንዴ አለው። ደውሉበት 09 ስልኩ አልስጠው መጀንጀን የሚፈልጉ ደውሉበት ቢዚ አድርጉት። ታይዘ ሐቅፍላ ስማኝ ልንገርክ አሁን ተቀጣ ንግሬሃለሁ። አንተ ሰውዬ አሁን ተቀጣ። እሺ ንገረኝ ቅጣት። በርበሬ እንትን አድርገህ ማለት ነው። እሺ ብርጭቆ ውስጥ አንዴ ቆይ፣ ብርጭቆ ውስጥ በርበሬ ጨምረህ ጠጣው። እሺ ቆይ ሁለተኛ ነው። አይ እሺ ንገረኝ። ሁለተኛ ቅጣት ጋይስ ከላይ ቅጣት ናት። አንደኛ ደግሞ በርበሬውን እንትን ውስጥ አስገብተህ ትታጥበዋለህ። ማን በርበሬውን? ሶስተኛ ደግሞ ምን በርበሬ እንዴት ምን ውስጥ አስገብቼ? በርበሬ ውሃ ውስጥ ጨምረህ ትታጠብ። ሁለተኛ ኖርማል ነው። ሶስተኛ ደግሞ ሽንት ቤት ውስጥ ገብተህ እንዲህ ታሸተዋለህ። ሽንት ቤት ውስጥ ገብተህ እንዲህ ተጎንብሰህ ታሸተዋለህ። እኛ ሽንት ቤት ፕሮቶኮል የለም። እኔ ደግሞ ሰው እዛ ስለሚወስደኝ ይውጠኛል። በእንጨት ምናምን የተሰራ ነው። በፕሮቶኮል ከተማ ውስጥ አይደለም። የገጠር ሽንት ቤቶች ታውቃላችሁ፣ እንደዚህ ሳትል በራሱ ሙሉን ይውጣል። ኦኬ ሶስተኛ ነገር ችግር የለም እንዳለ ቀይረኝ። ሶስተኛ እንዳለ አልቀይርም። ደፋር ሁለት ቅጣት ሰምተሃል። ሶስተኛውን ስማኝ። ሳሙና ትበላለህ። ሶስተኛ እሺ በጨርሰናል። ተቀጣሁን አላህ ኤገል ያው ሳሙና ይዤ እመጣለሁ። ፒስ ሳሙና ኸለ ይሄዝ ጋይስ ደፋር ሳሙና ይብላ የራእይ ሳሙና ወንተ በጣም ይደክምታል። ሳሙና ይበላል። አሁን እንዴ ማርያምን ብላው ሳሙና ይኸው አንቺ ማለት ነው። እኔ እጅ ከወደቅሽ ወላሂ ማምለጥ የለም። አስፈልግሻለሁ ለደብርዬ ነግሬ አንቺ ያለበት ቦታ አንጠልጥሎ ያመጣል። መጀመሪያ ተቀጣ፣ በኋላ ታይም አለፈብኝ እንዳትል። አልቀጣም። ጌም ካልተጀመረ አልቀጣም። እንዴት ታይም አለፈብኝ ትላለህ አይደለ? ጀምር። ኦኬ አሁን ተቀጣ። እንጀምራለን፣ ትቀጣለህ። ኦኬ ጀምር። አዎ ጀምር። እሺ በል ተቀጣ። ያ ረቢ እንዴቴና ከኒጋ አሁን ተቀጣ። ሳሙና ነው እሱ ሳሙና ነው። ኮሾሮ ነው እናንተ ሀገር። ኦኬ እሺ ብላው ሙሉ ገዱጋ አስተሳሰብ ገምቱ እንግዲህ ሙሉ ልብላ። ይኸው ገምቱ እንግዲህ ነው። ሙሉን አይደለም ብቻ ብላው ግማሽ 3 ጊዜም ቢሆን ጎርምጫው ብላውን ፋሚሊ ቆይ